ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በሰሜን ሸዋ ሀገረ ስብከት በሞጃና ወደራ ወረዳ በሰላ ድንጋይ ከተማ የሚገኘው የታላቁ መልአክ ቅዱስ ገብርኤል ሕንፃ ቤተክርስቲያን በመሰራት ላይ ያለው ነው። ይህ ሕንፃ ቤተክርስቲያን በእናንተ ደጋግ የቤተክርስቲያን ልጆች በምታደርጉት አስተዋጽኦ ተሰርቶ በዚህ ደረጃ ላይ የደረሰ ሲሆን ቀሪ ስራዎቹ ደግሞ የፊኒሺንግ ስራዎች ብቻ ይሆናል። ይህን ሕንፃ ቤተክርስቲያን ለማስጨረስ በአሁኑ ሰዓት የሕንፃ አሰሪ ኮሚቴው ገቢ በማሰባሰብ ላይ ስለሆነ የተለመደውን የእርዳታ እጃቸውን እንድትዘረጉ በታላቁ መልአክ በቅዱስ ገብርኤል ስም እንጠይቃለን። ሕንፃ ቤተክርስቲያኑን ለማጠናቀቅ ቀሪ ስራዎች የመብራት የተለያዩ መብራት ገጠማ ስራ፣ የወለል ምንጣፍና የቀለም ስራዎች የቀሩት ስለሆነ ይሄን ማድረግ የምትፈልጉ በኢትዮጵያ ንግድ ባንክ በተከፈተ የሕንፃ አሰሪ ኮሚቴ 10,075 73 1977 ላይ ገቢ ያረጋችሁ መርዳት ትችላላችሁ። ዘነበ ወርቅ ያሰሯት ሰገነት አጼ ምኒልክ ደግሞ የኢትዮጵያ መናገሻ አድርገው ለ6 ወር ባስተዳደሩባት በዚህ ታላቅ ከተማ እግዚአብሔር ሲፈቅድ ደግሞ የዚህ ታላቅ ቤተ መቅደስ የመልአኩ የቅዱስ ገብርኤል ሕንፃ ቤተ ክርስቲያን ተጀምሮ ከዚህ ደረጃ ላይ ደርሷል። ይህች ጥንታዊ ከተማ የንጉሳውያን መቀመጫ የነበረ ከተማ ሲሆን በዙሪያው የጻድቃኔ ማርያም ገዳም፣ የምስካበ ቅዱሳን መድኃኔ ዓለም አንድነት ገዳም እና የአጃና ሚካኤል ፈዋሽ ጸበል ያለበት ስፍራና አካባቢ ነው። ከሩቅም ለምትመጡ እዚህ ሕንፃ ቤተ ክርስቲያን ተገኝታችሁ ጎብኝታችሁ ብትሄዱ ከበረከቱ አትርፋችሁ ትመለሳላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ። እኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ፣ እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ። ከእረኝነት ከታናሽ ስፍራ ለንግስና ምንም ብጠራ፣ ከቀንዲሉ ቀድሟል ሐሳቤ እንድገኝልህ ተነጥፎ ልቤ።